ደስ ስሉ አያቸው። ሰላም ሰላም፣ ውድ ተመልካቾች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደምን ከረማችሁ? ሁሉ ሰላም ነው ወይ? አየሩ እንዴት ይዟቸዋል? የዘንድሮ ክረምት ያኔ ጥሩ ነው፣ ደስ ይላል። ዊንተሩ በጣም ደስ የሚል ነው። ገና አቀባበል ላይ ነው እና እንዴት ነው የዘንድሮ ዊንተር? የሆነ ደስ የሚል ዊንተር ነው ያለውና ታውቃላችሁ፣ በጣም ደስ ይላል። እና እነዚህ ደግሞ እንዴት ደስ እንደሚሉ ማርያምን ደስ ነው የሚሉኝ። እንደዚህ ውሃ ሰጥቻቸው ምግብ ሰጥቻቸው ምናምን ነገር እንትስል። በነገራችን ላይ እነዚህ እርግቦች የምታዩት የዚህ ቤት እርግቦች አይደሉም እና ከሌላ ነው የሚመጡት። እዚህ ምግብና ውሃ ስለሚዘጋጅላቸው ይሄንን ለመብላት ነው የሚመጡት። አሁን በብዛት እነዚህ እርግቦች የምትመለከቷቸው የተለያዩ የቤት እርግቦች ናቸው። ገባችሁ? በየቤታቸው የራሳቸው እንክብካቤ ይደረግላቸዋል። ምግብ አላቸው፣ ውሃ፣ ሁሉን ነገር ይዘጋጅላቸዋል። እዚህ ግን እዚህ ቤት ያለችው ማዳሜ በቃ ምግብ ገዝታ እንደምታዩት እዛ ጋር ይሄ አረንጓዴው እንትን ሰማያዊው እንትን በቃ ይሄ ቤት ነጩ እንዳለ የነሱ ምግብ ነው የያዘ ማለት ነው። እና ምግባቸውን ታዘጋጅላቸዋለች። እንደዚህ ሾፌሩ ውሃ ይሞላላቸዋል። እኔ ደግሞ ምግቡን ማታ በትንላቸዋለሁ። ምሳ ሰዓትም እንደዚህ በትንላቸዋለሁ። እና እዛ ጣራ ላይ ነው የሚቀመጡት። አሁን ይበሉና እዛ ላይ ይሰበሰባሉ። የቤቱ የፎቁ እዛ ላይ ይሰበሰቡና ማታ ማታ ሁሉም በየቤታቸው ይሄዳሉ። እና ለምሳ እዚህ ይመጣሉ። ሁሉም ምሳም ቁርስም እዚህ ነው የሚበሉት። እና በቃ ያውቃሉ ቤቱን ማለት ነው። ስርዓቱ ነው። እንዴት ነው ሆነ ብሎ በቃ ተዘጋጅቶበት ነው የሚመጣው። እና በጣም ነው ደስ የሚሉት። እና እርግቦች የዋ ናቸው። እና እንደዚህ ለእንስሳ የሚያዝኑ ሰዎች ደግሞ በጣም ነው ደስ የሚሉት። እና ከነዚህ በጣም ነው ጥሩ ነገር መልካም ነገር የሚገኘው። አሁን እነዚህ ውሃ ይፈልጋሉ በሙቀት ሰዓት በተለይ በጣም ነው የሚጠማቸው። የውጮቹ ራሱ ይውጥ ነው። እና አንድ ላይ ነው ሁሉም ተሰብስበው የሚመገቡት። እና አሁን የቤቶቹም እርግቦቹም ወፎቹም ይዋቸው አንድ ላይ ሆነው ነው በቃ። እና ፍቅራቸው ምን አለበት ለእኛም ለሰዎች ፈጣሪ እንደዚህ ፍቅርንና ትዕግስትን ቢያድልን መከባበርን ቢያድልን ምን አለበት እላለሁ። እነዚህ እርግቦችን እና ሁልጊዜ ላይፍ ላይ እንደምታዩ ላይፍ ላይ አስቀምጣቸዋለሁኝ። እና በቃ በጣም ነው ደስ የሚሉት። እዚህ ጋር እንደዚህ እየበረሩ የሚነሱት ኮሽ ባለ ቁጥር መኪና እንደዚህ ውጩ መኪኖቹ ሲያልፉ እንደገና ደግሞ ድመት አለች ዙረውን ተዘውራቸዋለች ተደብቃና እየፈሩ ነው። ለዛ ነው የሚበሩ። እና አንድ ላይ ተሰብስበው ይበላሉ። ምን ይላሉ ሲጨርሱ አሁን ይታጠባሉ። የሚታጠቡት ታጥበው ምን ብሎ ነው የሚሄዱት? በቃ ይጠጡና በልቶ ጨርሶ መጨረሻ ላይ ዋናቸውን ዋኝቶ ይታጠባሉ። ተመልከቱ፣ አሁን እዛ ጋ እየበሉ ነው። ከዛ የሚዋኙት ደግሞ ይዋኛሉ፣ ይተጣጠባሉ። ከዛ ተነስቶ ይሄዳሉ ማለት ነው። ከዛ በኋላ አይመጡም። አሁን ይህንን ተጠቀሙ፣ በቃ አይመጡም፣ እላይ ይሆናሉ ማለት ነው። እና እንደው ፈጣሪ ለእኛም እንደዚህ ፍቅርን ቢያድልን መቻቻልን ቢያድልን በተለይ ለእኛ ለኢትዮጵያ ሕዝቦች ማለት ነው። እና በጣም ደስ ይላል ጓደኞቼ። የተረፈ ቪዲዮዎችን ሰብስክራይብ አድርጉልኝ፣ ዩቲዩብን ሰብስክራይብ አድርጉልኝ፣ ይቅርታ አድርጉልኝ። ቪዲዮዎችን ላይክ አድርጉልኝ። ላይክ ለምታደርጉልኝ ለምታበረታቱኝ ደግሞ በጣም አመሰግናለሁ። ቴንኪዩ ሶ ማች። እግዚአብሔር ይስጥልኝ። ሀሳቤ ተበታተኔ። በነገራችን ላይ እርግቦችን አዋፋትን እንደዚህ እወዳለሁ። እኔ እንደዚህ ተፈጥሮ ነገር ነው ደስ የሚለኝ። አበባ እንደዚህ ዘር እንደዚህ ደስ ይለኛል። እንደዚህ የተፈጥሮ ነገር ተፈጥሮን በጣም ነው ማድነቅ የምወደው። በቃ አለ አይደለ የምትወዱትን ነገር በቃላት መግለጽ የማትችሉ እንደዛ ነገር ነኝ እኔ። በጣም ደስ ይሉኛል። በቃ ተመስጬ እዛ ቦታ መሆን ነው። በቃ የእነሱን ድምጽ ብቻ ነው መስማት የምፈልገው። ከሰው ጋጋታ የሆነ ከተማ ጨዋታ ይልቅ እነዚህ በጣም ደስ ይላሉ። እና ከነዚህ ጋር መሆን ደስ ይለኛል። እነዚህ ሳያቸው በጣም ነው ደስ የሚለኝ። አይምሯችሁ ይታደሳል። እና
ውዶቼ እንግዲህ አበረታቱኝ፣ ላይክ አድርጉልኝ። በተረፈ በጣም አመሰግናለሁ። ለምታበረታቱኝም ደግሞ አመሰግናለሁ። መልካም ቀን ተመኘሁላችሁ። መልካም የስራ ቀን፣ መልካም አዲስ ዓመት ይሁንልን ደግሞ መጪው። ቴንክ ዩ